ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? ዛሬ ቪዲዮ ማሳያችሁ በትንሹ ምን እንዳደረግኩኝ አሳያችኋለሁ። ጠዋት 6 ሰዓት ተነሳሁኝ። ከዛ ወደ ስፖርት ሄድሁኝ። ዛሬ የሰራሁት ስፖርት የሆድ ነው የሰራሁት እና የሙሉ ሰውነት ሙሉ አካላት የሚሰራ በትንሹ እነዚህ የሆድን ሰርቻለሁ ማለት ነው። እንደዚህ በግማሹ እንደዚህ ክብደት ሳነሳ አትሊስት የማነሳው ክብደቶችን እስከ 30 እስከ 60 ጊዜ እያረፍኩ ነው የምሰራው እና ዛሬ የሰራሁት የሆድ ነው። በትንሹ የሰራሁት ብዙ ጊዜ የሆድ ነው የሰራሁትኝ። በየቀኑ የምሰራው የተለያየ ነው። ዛሬ ሆድ ከሰራሁኝ ነገ ደግሞ የእግር እሰራለሁ። እንደዚህ ያረኩ ነው የምሰራው። በየቀኑ የተለያየ ስፖርት ነው የምሰራ ማለት ነው። ከዛ ስፖርት እንደዚህ ከሰራ በኋላ ያው ስፖርቴን ጨርሼ ወደ ትምህርት ቤት አለኝ። እንግሊዝ እማራለሁ። ወደ ትምህርት ቤት የሄድኩኝ ማለት ነው። እና ከወደዳችሁት እንደዚህ ያው የመጀመሪያ ጊዜ ስለሆነ ቪዲዮ ጥራት ላይኖረው ይችላል፣ ግን እያስተካከል እሄዳለሁ። ዛሬ ያው ከትምህርት ገብቼ ልጆችን ትምህርት ካስገባ በኋላ ወደ ትምህርት ቀጠሉ ማለት ነው። ያው በትንሹ ማለት ነው። ከዛ ትምህርት ቤቴን ከጨረስኩ በኋላ ጉዞ ወደ ሾፒንግ ነበረ ዛሬ ማደርገው። መጀመሪያ ሾፒንግ ከማድረጌ በፊት ራሴን ትንሽ አሞኝ ነበረ እና እቤት ከመሄድ ብዬ መጀመሪያ ያው በሾፒንጉ ከማድረጌ በፊት ወደ ቁርስ በጣም የምወደው ካፌ ያው ኮስታ ካፌ ያው የጾም ነው ያዘዝኩትኝ። የኦት ሚልክ ስላለ ያው ካፌ ቤት የጾም ሚልክ አለ፣ ቪጋን ማለት ነው። ያው ኦት ሚል በቶስት አርጌ በጃምባ አርጌ ነው ያዘዝኩትኝ እና እንጆይ አድርጌ ራሴን ቁጭ ብዬ እንደዚህ ዋይንም ካፌንም አዝዤ እንጆይ አደረኩኝ ማለት ነው። ያው እንግዲህ በስደት እንደዚህ ነው የምንኖረው። እና ከዛ ወደ ቁርሴን ከጨረስኩ በኋላ ወደ ሾፒንግ ከዩኬ ከምወዳቸው ሾፒንግ ማርክ ስፔንሰር በቃ ስመጣችሁ ስታዩት ፍሩቱ ሁሉ ነገር በቃ ጽድት ያለ ነውና ብዙ ጊዜ ደግሞ ከሚያመጡት አይታችሁት ከሆነ ከአፍሪካ ከኢጂፕት ነውና እኔ በጣም ደስ ይለኛል። በተለይ ልጆች ላለው ሰው ፍሩት በብዛት ፍሩት እኔ የምገዛላቸው እዚህ ነው እና ደስ ይለኛል። በቃ ስታነሱት በቃ ጽድት ያለ ነውና ደስ ብሎኝም የምገዛላቸው ለልጆች ፍሩት በብዛት ማርክ ስፔንሰር ነው እና የምወደው ሱቅ ማለት ትንሽ ውድ ነው፣ ግን በጣም የምወደው ደስ ብሎ የምገዛው ሱቅ በተለይ ፍሩት ጽድት ያለ ነው እና ቬጂቴብላቸው በጣም ቆንጆ ነው። እና ሾፒንግ ጨረስኩኝ። እንደዚህ ሾፒንግ ከመረጥ በጣም ደግሞ ኩኪስ ደግሞ ልጆቼ በሳምንት አንድ የማበላቸው ኩኪስ አለ፣ የምገዛውም እዚህ ነውና ሾፒንግ ካደረግ ያው ብዙም አይመችም ሰውም ስለነበረ ለመቅረጽ እና እንደዛ ነበረ። ከዛ እና ከወደዳችሁት ላይክ ሰብስክራይብ በማድረግ ቻናሌን አሳድጉልኝ። ቻናሌ ደግሞ ትንሽ ብዙ ቆይቼ ስላለቀቅኩትኝ እይታው ራሱ በጣም ቀንሷል እና ከወደዳችሁት ሼር ኮመንት ያደረጋችሁ ቤተሰብ ሁኑ እና ቀስ እያልኩኝ ቆንጆ የሆነ ቪዲዮዎችን ወደፊት እለቃለሁ እያልኩ ነው ያው እና
ያው ዘይትም ገዛው ሾፒንግ አደረኩና ከዛ ወደ ዛሬ ብዙም አልለቀኩም። ምግብ ስሰራ ትንሽ ራሴን በጣም አሞኝ ነበረ። ለልጆች ራሱ ምግብ አልሰራሁም። ያው እዛው ሾፒንግ ነው። ፒዛና ቺክን ናጌት፣ ለልጅ ደግሞ ፓስታ፣ ለሴቲቷ ፓስታ እንደዚህ ፒዛ ስለማትወድ ማለት ነው። እና እቤት ኩክ አላደረኩም ማለት ነው ዛሬ። ትንሽ በጣም ራሴን አሞኝ ነበረና ውሎዬ እንደዚህ ነበረ በጥቂቱ ማለት ነው። ሾፒስ አደረግና ትምህርት ቤት ሄድሁኝ። ከዛ በቃ ቁርስ አደረኩ። ለዛ ነው እንዳልደጋግምባችሁ ወሬውን ማለት ነው። እና የዩኬ ከወደፊት እንደ እግዚአብሔር ፍቃድ እኔ የምኖረው ሊቨርፑል ነው። ሊቨርፑል ምን እንደምትመስል አንዳንድ ቪዲዮዎች አሁን ሰመር ደግሞ እየመጡ ነው። የሰመር እንዴት እንደሆነ ጂም ራሱ በየቀኑ የምሰራውን እንደዚህ ጥዋት ለሊት በሚሄድ ሰዓት ክብደት እንዴት እንደማነሳ እንዴት እንደምሰራ እና ትሬኒንግ የሚያለማምደኝ እያየሁ ነው። ከዛ ቪዲዮውን በስነ ስርዓት እለቃለሁ ማለት ነው። ያው እኔ በጣም ከምወደው እጅም በጣም የምወደው ነው። ሰውነቴም እንደው ከወለድ በኋላ ሰውነት ያልተስተካከለም ያው ሰውነት ውፍረት ምናምን አለ። እሱን እያስተካከልን እየጣርን ነው። ያው ለእናንተ ለማበረታታት ብዙ ጥልቀት እውቀቱ ኑሮ ሳይሆን ያው እኛ እናት ልጅ እያለን ሰውነታችን ማስተካከል ይቻላል፣ ምግባችንን ማስተካከል ይቻላል። እና ማለት ወለድን ብለን ራሳችን መጣል የለብንም ማለት ነው። ራሳችን መጠበቅ፣ ምግባችንን ማስተካከል፣ ከሁሉ ነገር ምግባችን ካስተካከልን ሰውነታችን ከጠበቅን ለልጆቻችን ሲያዩን ደስ ይላቸዋል። እነሱም ደግሞ ሲያድጉ የኛን ይዘው ይሄዳሉ ማለት ነው። በዛ ምክንያት ያው ቆንጆ ነው ብዬ አስባለሁ። ሾፒንግ ጨረስኩኝ። ወደ ቤት ያው ወደ ቤቴ ነው ቀጥታ ከሾፒንግ ወደ ቤቴ ሄድኩኝ። ከዛ ከሾፒንግ ስመለስ የማደርጋቸው መጀመሪያ ሾፒንግ ሳላደርግ በፊት ፍሪጅን በደንብ አጣጥብና ከዛ ስመጣ እንደዚህ በገንዳ አድርጌ ፍሩቶችንም ቬጂቴብሎችንም የማጠቢያ የቬጂቴብል ማጠቢያ አለኝ። በሱ በደንብ አጥበውና እንደዚህ ለተወሰነ ለ2 ደቂቃ አስቀምጠውና በውሃ አድርጌ መድኃኒቱን አድርጌ በደንብ አጥቤ ከዛ ፍሪጁን ከፍሪጅ አስቀምጠዋለሁ። አንደኛ እንደዚህ የምታደርጉት ስትሰሩ ሁለቴ ስራ አይሆንባችሁም። አጽድታችሁ አጥባችሁ ነው የምትከቱት። ከዛ ስትሰሩ ይቀልላችኋል። አንደኛ ይሄ በጣም ቆንጆ ነው። ቶሎ እንዳይበላሽ ይረዳናል። ፍሬሽ እንደሆነ ይጠብቀናል ማለት ነው። እና እኔ ሁሌ የማደርገው ይሄ ነው። ቬጂቴብሉን እንደዚህ አጥቤ አስጥቼ ነው ከፍሪጅ ውስጥ መከተው አድርጌ ማለት ነውና ለኛ በጣም ቆንጆ ነው። ለስራም ያቀልልናል ማለት ነውና ይሄን ተጠቀሙት። የቬጂቴብሎች ማጠቢያ በጣም ቆንጆ ነው። አንደኛ ሎንግ አርጎ አያበላሽባችሁም ማለት ነው። እና እንደዚህ ጨርሻለሁ። ስላያችሁኝ ስለተመለከታችሁኝ ከልብ አመሰግናለሁ። ከወደዳችሁት ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑኝ። በነበረን ሰዓት ይሄ ነበረ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ። አመሰግናለሁ። እወዳችኋለሁ። በቀጣይ ቪዲዮ እንገናኛለን ማለት ነው። ሰላም ሁኑ።